ያለ ምንም ማስያዣ በስልካችሁ ብቻ ብድር የምታገኙባቸውን 10 መንገዶች ነው የምነግራችሁ። 10ሩንም ከተጠቀማችሁ በእርግጠኝነት ታተርፉበታላችሁ። ይሄ ቪዲዮ ትክክል ካልሆነ ሰብስክራይብ አለማድረግ እንዲሁም ቪዲዮ ዲስላይክ አድርጋችሁ እኔ ፔጅ ላይ አለመምጣት ትችላላችሁ። እንዲሁም ቪዲዮ የሚጠቅማችሁ ከሆነ ብድር አገልግሎት ካገለገላችሁና ቫልዩ አድ አድርጓል ብላችሁ ካመናችሁ ይህን ቪዲዮ ላይክ አድርጋችሁ እንዲሁም ሰብስክራይብ በፍጹም እንዳይረሳ። የመጀመሪያውና ዋነኛው የሚታወቀው ቴሌብር መላ ነው። ቴሌብር መላ ላይ እንግዲህ እንደምታውቁት ከዳሽን ባንክ ጋር እና ከብዙ ባንኮች ጋር ይሰራል። ቴሌብር ላይ እስከ 100 ሺህ ብር መበደር ትችላላችሁ። ይሄ እንግዲህ ቴሌብርን ሄዳችሁ ቼክ ማድረግ ብቻ በቂ ስለሆነ ይሄ አንደኛው የቴሌብር መላ የብድር አገልግሎት የመጀመሪያውን ቦታ ይዛል ማለት ነው። ሁለተኛው ቴሌብር እንደ ኪሴ ነው። እንደ ኪሴ ትራንዛክሽናችሁ በጣም ባደገ ቁጥር ሁለተኛው ማለት ነው። ቴሌብር እንደ ኪሴ ማለት ትራንዛክሽናችሁ በጣም ባደገ ቁጥር በጣም በዝቅተኛ ወለድ እንደ ኪሴ ማለት ልክ የሆነ ካሽ ሲያጥራችሁ በቀላሉ የምትከፍሉት ማለት ነው። ወይም ማውጣትም ትችላላችሁ። ለምሳሌ እኔ ኦልሞስት 15000 ምናምን አካባቢ ሄዷል። ቴሌብር እንደ ኪሴ ማለት በቀላሉ በጣም በዝቅተኛ ወለድ የሚያበድራችሁ ልክ ቴሌብር አፕሊኬሽኗ ላይ ስትገቡ የመጀመሪያው ፔጅ ላይ የሚመጣው ቴሌብር እንደ ኪሴ ወይም እንደ ራሴ የምትለዋ ሁለተኛው የብድር አማራጭ ትሆናለች ማለት ነው። ሶስተኛው የብድር አማራጭ ምቹ ነው። ምቹ ላይ እንግዲህ ከዳሽን ባንክ ጋር በመተባበር ወይም ዳሽን ባንክ ሱፐር አፕ ላይ የምታገኙት በጣም ቆንጆ የብድር ፕላትፎርም ነው። ይህ የብድር አማራጭ እንደውም ንግድ ፍቃድና አንዳንድ ትራንዛክሽናችሁ በጣም ቆንጆ የሚሆን ከሆነ እስከ 300 ሺህ ብር መበደር የምትችሉበት መንገድ እንዳለ አውቃለሁ ማለት ነው። ሶስተኛ የብድር አማራጭ ምቹ ላይ ገብታችሁ በስልካችሁ ብቻ ያለምንም ኮላተራል መበደር ትችላላችሁ ማለት ነው። አራተኛው የብድር አማራጭ ደግሞ ሲቢኢ ብር ላይ ሲቢኢ ብር ላይ በዋናነት ስፔሻሊ ደሞዛችሁን በሲቢኢ ብር የምትቀበሉ ሰዎች እስከ 150 ሺህ ብር መበደር እንደምትችሉ ነው እንግዲህ አሁን ላይ ያለው ትክክለኛ ፕራክቲካሊ የተቀመጠው ነገር። የወለድ መጠናቸውን በጣም ቆንጆ ነው። በእርግጥ ከፍ ባለ ቁጥር እስከ 1 ዓመት የምትወስዱ ከሆነ እስከ 20% እንደሚደርስ ማቃለው። በትንንሽ ቀን ከሆነ ወይም ለ1 ወር ለ3 ወር ምናምን ከሆነ ደግሞ ከ10% ጀምሮ መበደር ትችላላችሁ። ይሄም አራተኛው የብድር አማራጭ ነው ማለት ነው። ወደ አምስተኛው እንሂድ። ከባንኮች አንወጣም እንግዲህ አምስተኛው የብድር አማራጭ አዋሽ ፕሮ ነው። አዋሽ ባንክ ላይ የተቀመጠው እንግዲህ ብዙ ባንኮች በሞባይል ባንኪንግ አፕሊኬሽናቸው አማካኝነት የብድር አማራጮችን እያመጡ ነው። ነገር ግን ማወቅ ያለባችሁ ዋናው ነገር ባንኮች ብድር የሚሰጧችሁ ወይም ያለምንም ኮላተራል በስልካችሁ ብቻ በመጠቀም የምታገኟቸው ብድሮች በዋናነት ፎከስድ የሚያደርጉት ትራንዛክሽናችሁ ነው። ቮሊዩም ኦፍ ትራንዛክሽናችሁ ወይም ትራንዛክሽናችሁ በደንብ ባደገ ቁጥር ትራንዛክት ባደረጋችሁ ቁጥር ስቴትመንታችሁ ከፍ ባለ ቁጥር የመበደር አቅማችሁ በደንብ ከፍ ይላል ማለት ነው። እንዲሁም የተሰጣችሁን ብድር 5000 ይሁን 3000 4000 ይሁን እሷኑ ብድር በወሰዳችሁና በመለሳችሁ ቁጥር የብድር ካፓሲቲያችሁ ወይም የመበደር አቅማችሁ ከፍ እንደሚል ምንም ጥያቄ የለውም። የብዙዎቹ የብድር ፕላትፎርሞች በዚህ መንገድ ነው የሚሰሩት ማለት ነው። አሁን ወደ ስድስተኛው እንሂድ። ስድስተኛ ላይ የተቀመጠው ካቻ የፋይናንስ አገልግሎት ነው። ካቻ እንግዲህ አፕሊኬሽኑን ከፕሌይ ስቶር ወይም ከአፕል ስቶር ታወርዳላችሁ። ኮከብ 627 መሰላል ብላችሁ ወይም ደውላችሁ ሬጂስተር ማድረግ ትችላላችሁ። ይህም ቆንጆ የብድር ፕላትፎርም ነው። ልክ እንደ ሌሎች የባንኮች አፕሊኬሽን ይህም ካቻ ላይ በዲጂታል መንገድ ስልካችሁን ብቻ በመጠቀም ብድር የምትወስዱበት አንድ ፕላትፎርም ነው። ካቻን ተመዝግባችሁ በደንብ ትራንዛክሽን የምታካሂዱ ከሆነ ልክ እንደ ቴሌብር ጥሩ የሆነ የብድር አክሰስ አለው። እዚህ ላይም ብድር መውሰድ ትችላላችሁ ማለት ነው። ወደ ሰባተኛው እንሄዳለን። ሰባተኛው ስንቄ ባንክ ነው። ስንቄ ባንክ እጅግ በጣም አሁን በማደግ ላይ ያለና በተለይ ዲጂታል ላይ በደንብ እየሰራ ያለ ነው። ቴሌብር ላይ ኢቭን በጣም ከፍተኛ የሆነ የብድር አክሰስ የሚሰጠው ከአዋሽ ባንክ፣ ከዳሽን ባንክ፣ ከንግድ ባንክ ከነኚህ ባንኮች ቴሌብር ላይ ኢንጀጅ ካደረጉ ባንኮች በጣም የተሻለ ብድር እየሰጠ ያለው ስንቄ ባንክ ነው። ስንቄ ባንክ ላይ እንግዲህ የቁጠባም የብድርም አገልግሎት ታገኛላችሁ። ስንቄ ባንክ ላይ የዲጂታል አማራጩ በጣም ቆንጆ ሆኖ አግኝቼዋለሁ። እንደውም ሊሚታቸው ከፍ የሚያደርጉ
እንደሆኑም ቼክ ማድረግ ችያለሁ። ስለዚህ ስንቄ በሰባተኛ ላይ በስልካችሁ ብቻ በመጠቀም ብድር የምታገኙበት ፕላትፎርም ይሆናል ማለት ነው። በዚህ ቪዲዮ መጨረሻ ላይ በትክክል አዋጭ ሆነና ቆንጆቹን ሶስቱን ብቻ ቲፕ አድርጌያችሁ እወጣለሁ። ስለዚህ ቪዲዮውን እስከ መጨረሻ ማየት በፍጹም እንዳይረሳ። እዚህ ድረስ ከደረሳችሁ መቼም ይህን ቪዲዮ እስከ መጨረሻ ታዩታላችሁ። ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ወደ ስምንተኛው እንገባለን። ስምንተኛ ላይ የተቀመጠው ኮፕ ነው። እንግዲህ ኦሮሚያ ህብረት ስራ ባንክ ላይ የኮፕ አፕሊኬሽኑን አወርዳችሁ ይሄም ቆንጆ የብድር አማራጭ ነው። እንደውም ዲጂታል ብድርን የመጀመሪያ አካባቢ የጀመረ ትልቅ የዲጂታል ፕላትፎርም ነው። ብድርም የሚሰጥ በስልክ ብቻ በመጠቀም በአፕሊኬሽኑ ብቻ በመጠቀም ብድርን የጀመረ ማለት ይቻላል ኮፕ ነው። ስለዚህ ይሄን ደግሞ ስምንተኛ ላይ አስቀምጠነዋል። ይሄን ልክ እንደሌሎቹ ትራንዛክሽናችሁ ባደገ ቁጥርና ብድር በወሰዳችሁ ቁጥር እያደገላችሁ ይሄዳል ማለት ነው። ስምንተኛው የዲጂታል ብድር አማራጭ ኮፕ ይሆናል ማለት ነው። ዘጠነኛ ላይ የዳሽን ባንክ የአሞሌ ወይም በጣም አሁን ላይ የተዋወቀበት ቲክቶክም አዋርድ አድርገው በደንብ የሸለሙበት የዳሽን ሱፐር አፕ ትልቅ ውድድር ነበር። ይሄ አፕሊኬሽን ላይ አሞሌ ቆንጆ የዲጂታል ብድር አማራጭ አምጥቷል። ይሄ ዘጠነኛ ላይ የምታገኙት የብድር አማራጭ ነው ማለት ነው። የመጨረሻው ሄሎ ካሽ ነው። ሄሎ ካሽ ልክ እንደ ካቻ ዲጂታል ሌንዲንግ ፕላትፎርም ነው። እዚህ ላይ መበደር ትችላላችሁ። እነኚህ 10 የመበደሪያ አፕሊኬሽኖች በትክክል ሪል የሚሰሩ እንደሆኑ ቼክ አድርጌ አረጋግጬ ነው እዚህ ዩቲዩብ ላይ የምሰራላችሁ። ስለዚህ ከነኚህ ከ10ሩ 3ቱ የትኞቹ ይሻላሉ የሚለውን በእኔ ልምድና ከአሁን በፊት ባለኝ ትሬንድ ልንገራችሁ። የመጀመሪያውና ዋነኛው ቴሌብር ነው። ምንም ጥያቄ የለውም። ቴሌብር በጣም ትራንዛክሽናችሁም ሃይ ነው የሚሆነው ከባንክ ጋራም ከሁሉም ባንክ ጋር በሚባል መልኩ ስለተሳሰረ ትራንዛክሽኖችን ስለምታካሄዱ በቀላሉ ብድር ማግኘት የምትችሉት ቴሌብር ላይ ነው። ፕላትፎርሙም ቆንጆ ሆኖ አግኝቼዋለሁ። ከሱ ጋር የሚሰሩ ባንኮች አሉ። ቴሌብር ላይ የመጀመሪያውን ሌቭል እሰጣለሁ። ሁለተኛና ጥሩ ብዬ ያሰብኩት ደግሞ ስንቄ ባንክ ነው። ስንቄ ባንክ አሁን በቅርብ ያደገ ወደ ባንክ የመጣ ስለሆነ እጅግ በጣም ጥሩ የሆነ የብድር ፕላትፎርም እና ሊሚታቸውም ከፍ ያለ ሆኖ አግኝቼዋለሁ። ስንቄ ባንክን በሁለተኛነት አስቀምጠዋለሁ። ሶስተኛ ላይ ዳሽን ዲጂታል ላይ በደንብ እየዘመኑ አንድ እርምጃ ቀዳሚ ሆነው ጥሩ የብድር አክሰስ እየሰጡ ያሉ ባንኮች ናቸው። ስለዚህ ከነኚህ ከሶስቱ ሞር ትሬንድ የተሻለ ትሬንድ አለ ብዬ ያመንኩት እነኚህ ሶስቱ ላይ ነው። ይህ ቪዲዮ እንደተጠቀማችሁ በጣም እርግጠኛ ነኝ። በፍጹም ሰብስክራይብ ሳታደርጉ አትወጡም። እንዲሁም ቪዲዮ ላይክ አድርጋችሁ ውጡ። በቀጣይ በአዲስ የፋይናንስ እና የቢዝነስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።